የፎም ማምረቻ ኢንዱስትሪ ነበርኝ። ስፖንጅ ፍራሽ አመርት ነበር። ፎም የኬሚካሎች ውህድ ነው። ኦሬዲ እነዛ ኬሚካሎች ተገናኝተው ነው ፎሙ የሚፈበረከው። በአጠቃላይ የሚዋሃዱት ነገሮች ወደ 12 አይነት ነገሮች ናቸው። ልክ በማምረቻው ውስጥ እነሱ ገብተው መቆየት የለባቸው። በዛው ፍጥነት ካታሊስቶች አሉ። እነዚህ ካታሊስቶች ምን አይነት ነገሮች ናቸው? አንዱ ካታሊስት አንድ ስሪንጅ ነው። ልክ ያኛው እንደተደፋ ያቺ አንዷ ስሪንጅ ተደረገች ማለት ፎሙ በአንድ ጊዜ ይወጣል ማለት ነው። አለቀ ማለት ነው። ምርቱ አለቀ ማለት ነው። ፎም ለማምረት ከሚያስፈልጉ 12 አይነት ግብአቶች መካከል 11ዱም ተደፍተው ምንም ማምጣት አይችሉም። ልክ ያቺኛዋ ምን ታደርጋለች? ስሪንጇ ካታሊስቷ ስትደረግ ፎሙ በአንድ ጊዜ ነው ብድግ የሚለው ማለት ነው። በፍጥነት ቦታ ትለቃላችሁ ማለት ነው። ለዛ ሁሉ ኪ ጉዳይ ግን ማለት ነው 20 ሊትር አይደለም፣ አንዷ ስሪንጅ ናት። ካታሊስቷ ናት ማለት ካታሊስቷ ያለ እነሱ ትሰራለች ማለት ነው አይደለም። ግን ደግሞ እነዚህ ሁሉ ይሄ ክምችቱ በሙሉ ማለት ነው ትርጉም የሚያገኘው መቼ ነው? ያቺ አንዷ ስሪንጅ ውስጥ ነው ኬዙ ያለው። ትንንሽ ነገሮች በአይነታቸው ትንሽ የሚመስሉን በዋጋቸው ግን በጣም ፓወርፉል የሆኑ ነገሮች አሉ። የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ይህንን ተራራ ተነቅለ ወደዚያ ሂድ ብትሉት ይሆንላችኋል ብሎ ኢየሱስ በትንሽ እምነት ስለሚሰራው ትልቅ ልዩነት ማምጣት ስለሚችልበት መንገድና ስርዓት ተናገረ ማለት ነው። ሰዎች በጣም ትልልቅ ነገሮችን ለማድረግ በሚያስቡበት ጊዜ ዋጋ የሚሰጧቸው ነገሮች አሉ። በኢየሱስ ትምህርት ውስጥ ግን በጣም ትልልቅ ነገሮችን ለመስራት የምትፈልጉ ከሆነ ምን አድርጉ ነው የሚለው? ትንሽ እምነት ይኑራችሁ ነው የሚለው። በዛች ትንሽ እምነት ትልልቅ ነገሮችን ምን ማድረግ ትችላላችሁ? ማንቀሳቀስ። ትልልቅ ነገሮችን የምታንቀሳቅሱ ሞቢላይዝ የምታደርጉት በትልልቅ ነገሮች ሳይሆን በምንድን ነው? በትንንሽ ነገሮች ነው።